ሰላም እንዴት ናችሁ? እንኳን ወደ ላይፍ ዊዛርሱ የዩቲዩብ ቻናል በደህና መጣችሁ። ከዚህ በፊት ፖስት ባደረኳቸው ቪዲዮዎች ላይ የሰጣችሁን ሀሳብ፣ አስተያየት እንዲሁም ኢንጌጅመንታችሁ በጣም ነበር ደስ የሚለው። በጣም አድርጌ አመሰግናለሁ። እንግዲህ በሁለት ቪዲዮዎች ወደ 700 የሚጠጋ ሰብስክራይበሮችን አግኝተናል እና እስካሁን ድረስ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ተመለሱ። ከዚህ በፊት ፖስት ያደረኩላችሁ ቪዲዮ በጣም ጠቅሟችኋል ብዬ አስባለሁ። ያላያችሁት ካላችሁ ደግሞ ገብታችሁ ቼክ ማድረግ እንዳትረሱ እና ዛሬም ደግሞ ኢቺንጋ ኖትቡካችን አለች ማለት ነው። ኢቺንጋ ኖትቡካችን ካለች ደግሞ ከሃይ ስኩል እና ከኩዮች የተማሪዎች ጋር የምንወያያቸው ነገሮች እና የምንነጋገራቸው ነገሮች አሉ ማለት ነው። ስለዚህ ዛሬ ስለምንድን ነው የምናወራው ካለን የ2019 የ11ኛ ክፍል እና የ12ኛ ክፍል ተማሪዎች ስለእናንተ ነው የምናወራው። ስለዚህ አረፍ ብላችሁ ተከታተሉ። የህይወታችን ቤዚክ የሆነው ዩኒት ኦፍ ላይፍ የምንለው ምንድነው ካላችሁ የ11ኛ ክፍል እና የ12ኛ ክፍል ህይወታችን ነው። ማለትም ትልቁ የህይወታችን የመጀመሪያውን ዲሲዥን የምናደርግበት ጊዜ ስለሆነ ማለት ነው። ስለዚህ መጀመሪያ ስለ 11ኛ ክፍሎች እናውራ። የ11ኛ ክፍል ተማሪዎች በዚህ ሰዓት ከ10ኛ ክፍል ወደ 11ኛ ክፍል አልፋችሁ ሶሻል ወይም ናቹራል ብላችሁ የምትመርጡበት ጊዜ ላይ ነው ያላችሁት፣ ወይም ደግሞ መርጣችሁ ጨርሳችኋል። ይሄንን መምረጥ ቀላል ነገር አይደለም በነገራችን ላይ። ምክንያቱም ዛሬ መረጥነው ሶሻል፣ ዛሬ መረጥነው ናቹራል ወደፊታችን ድረስ ተከትሎን የሚሄደው ማለት ነው። ስለዚህ እንዴት አድርገን ነው መምረጥ ያለብን ይሄንን ነገር የሚለውን ነገር በደንብ እናወራበት። የመጀመሪያው ናቹራልና ሶሻልን ስንመርጥ ምንድነው ወደፊት የሚመጣው ነገር የሚለውን ጠቅልል አድርገን እንየው። ናቹራልን ከመረጥን ምን እንማራለን? ዶክተር መሆን እንችላለን፣ ኢንጂነር መሆን እንችላለን፣ እንዲሁም የተለያዩ ሳይንስ ዙሪያ ያሉ ነገሮችን መማር እንችላለን። ሶሻልን እስከመረጥን ምን አለ ስንል ደግሞ ቢዝነሶች አሉ፣ ሎ አለ፣ እንዲሁም ሂዩማኒቲ እንዲሁም የተለያዩ ማህበራዊ ሳይንስን የሚያጠቃልሉ ነገሮችን እናገኛለን ማለት ነው። ስለዚህ ሶሻልና ናቹራል የሚባለው ነገር እንዴት አድርገን ነው መምረጥ ያለብን የሚለውን ነገር እናንሳ ማለት ነው። የመጀመሪያውና ዋነኛው የ10ኛ ክፍል ተማሪዎች የሚሳሳቱት ስህተት ምንድነው ካለን አብዛኛው ተማሪ ጓደኛው የመረጠበትን ተከትሎ ይገባል። ጓደኛው ናቹራል ሲመርጥ ናቹራል፣ ጓደኛው ሶሻል ሲመርጥ ሶሻል ይገባል። ስለዚህ በጓደኛው እየተመረ ይሄዳል። የሱ ፍላጎት ምናልባት እኮ ናቹራል ሊሆን ይችላል፣ ግን ጓደኛው ሶሻል ስለገባ ብቻ ተከትሎ ሶሻል ይገባል። የማይፈልገውን ትምህርት ይማራል፣ ውጤታማ አይሆንም ማለት ነው። ታዲያ ሁላ የ10ኛ ክፍል ተማሪዎች ማለትም የ2019 የ11ኛ ክፍል ተማሪዎች እንዴት ነው ሶሻልና ናቹራል ብላችሁ መምረጥ ያለባችሁ የሚለውን ነገር በደንብ እንወያይበት። የመጀመሪያው ነገር ከመምረጣችሁ በፊት ከራሳችሁ ጋር ማውራት ያስፈልጋችኋል። ከራሳችሁ ጋር ማውራት ስንል ምንድነው? ምን ትምህርት ላይ ጎበዝ ነኝ? ወደፊት ምን መማር ፈልጋለሁ? ፓሽኔ ምን ላይ ነው ያለው? ምን ሳደርግ ያስደስተኛል? ምን ትምህርት ሳጠናው ደስ ይለኛል? ወደፊት ምን መሆን ነው የምፈልገው የሚለውን በአጠቃላይ ከራሳችን ጋር ጊዜ ወስደን ቁጭ ብለን ማሰብ ያስፈልጋል። ከዛ ካለፈ በኋላ ደግሞ ከራሳችን ጋር ተወያይተን የሆነ ዲሲዥን ላይ ስንደርስ ወዴት እንሄዳለን? ወደ ፋሚሊ እንሄዳለን ማለት ነው። ወደ ፋሚሊ ሄደን ደግሞ ከነሱ ጋር ማውራት ያስፈልጋል። ግን ከፋሚሊ ጋር ማውራት ያስፈልጋል ሲባል ምን ማለት ነው? ከነሱ ጋር መወያየት ስለ ፊውቸራችን መነጋገር ነው እንጂ እነሱ የወደፊት ውሳኔያችንን ዲሳይድ እንዲያደርጉልን ወይም ሶሻል ግቢ ናቹራል ግባ ብለው እንዲወስኑልን አይደለም የምናደርገው። ሄደን እኔ ማን ነኝ? እስኪ እናንተ ስታዩኝ ምን ትምህርት ላይ ጎበዝ ነኝ? እስኪ እናንተ ስታዩኝ እኔ ምን ብሆን ይሻላል ብላችሁ የነሱን ሐሳብ መቀበል፣ ሐሳባቸውን መቀበል። እናንተ የራሳችሁ ሐሳብ አለ፣ ከዛ የነሱን ሐሳብ ትቀበላላችሁ ማለት ነው። ከዛ ቀጥሎ ደግሞ ማንን መጠየቅ አለባችሁ? የትምህርት ቤት አስተማሪዎቻችሁን መጠየቅ አለባችሁ። ምክንያቱም ከሁሉም ሰው በላይ የትምህርት ቤት አስተማሪዎቻችሁ እናንተን በደንብ ስለሚያውቋችሁ ማለት ነው። ከዛ እነሱን ሄዳችሁ ምን ላይ ጎበዝ ነኝ እኔ ምን ብመርጥ ይሻላል ብላችሁ ስተማክሯቸው እነሱም ደግሞ የራሳቸውን የሆነ ሐሳብ ይሰጧችኋል ማለት ነው። ስለዚህ እነዚህን ሶስት ነገሮች አንድ ላይ አድርጋችሁ ምን መወሰን እንዳለባችሁ ትመርጣላችሁ ማለት ነው፣ ብቻችሁን ቁጭ ብላችሁ። ግን ከዚህ ሁሉ ደግሞ ዋነኛውና መሰረት የሆነው ነገር ምንድነው ካላችሁ መጸለይ። አዎ ከፈጣሪያችሁ ጋር ማውራት። እኔ ምን ብሆን ይሻለኛል? በነገራችን ላይ አንዳንዶች ይህንን ነገር እንደቀላል ታዩታላችሁ። ምንም በፍጹም እንደቀላል መታየት የሌለበት ነገር ነው። የህይወታችሁን ትልቁን እርምጃ የምትራመዱበት ጊዜ ነው። ስለዚህ በደንብ አድርጋችሁ ማሰብና ከፈጣሪያችሁ ጋር መወያየት ያስፈልጋል ማለት ነው። ስለዚህ ምን ጊዜም በየትኛውም እርምጃችሁ ላይ ፈጣሪ ማስገባት እንዳትረሱ። አሁን እንግዲህ መርጠን ጨርሰናል አይደለ? ወይ ሶሻል ገብተናል ወይ ናቹራል ገብተናል። ከዛ በኋላ ያለውን እንዴት አድርገን ነው ማጥናት ያለብን? 11ኛ ክፍል ጆርኒያችን እንዴት ነው መሆን ያለበት የሚለውን ነገር እንዴት አድርገን ማጥናት አለበት ስንል 11ኛ ክፍል ነው። ቀጣይ ዓመት ምን አለ? 12ኛ ክፍል። 12ኛ ክፍል ላይ ምን አለ? ኢንትራንስ ኤግዛም። ስለዚህ ስናጠና 11ኛ ክፍል ላይ ሆነን ስናጠና እስከ 12ኛ ክፍል ድረስ የሚያዘልቀንን ጥናት ነው ማጥናት ያለብን። እንዴት ነው ማጥናት ያለብን ስንል የመጀመሪያውና ዋነኛ በጣም እንድትይዙት የምፈልገው ነገር ምንድነው? ዶንት ስተዲ ሃርድ ስተዲ ስማርት። ስማርት በሆነ ወይ ማጥናት ነው እንጂ በቃ እንዴት ነው በጣም ስላጠናችሁ ሳይሆን ስማርት በሆነ ወይ ስላጠናችሁ ነው ውጤታማ ልትሆኑ የምትችሉት። በነገራችን ላይ እዚህ ጋር የምነግራችሁ ነገሮች በሙሉ አርሴማ ተግብሯለች ማለት አይደለም። አንደኛ አርሴማ የተገበረቻችሁ አሉ። ሁለተኛ ነገር ደግሞ እኔ ሳልተገበራችሁ ያለፍኳቸው ግን ካለፍኩኝ በኋላ ወይኔ እንደዚህ ባደርግ ኖሮ እኮ ብዬ ያቆጩኝ ነገሮች ናቸው ማለት ነው። ስለዚህ ታስራችሁ ማዳመጥ እንዳትረሱ። ምናልባት ደግሞ እዚህ ጋር ሙዚቃ ምናምን ነገር ሊገባባችሁ ይችላል። ሰፈራችን ላይ ምርቃት አለ እና የምትመረቁ ማህበረሰቦች እንኳን ደስ አላችሁ። እሺ አሁን ወደ ጥናታችን ማለቴ ወደ ውይይታችን እንመለስ። እንዴት ነው 11ኛ
ክፍል ማጥናት ያለብን ስናይ የመጀመሪያው ነገር የምናጠናውን ነገር መረዳትና አንደርስታንድ ማድረግ ነው እንጂ መሸምደድ አይደለም በፍጹም። ምክንያቱም የሸመደደው ነገር ይረሳል። የተረዳ ነው አንደርስታንድ ያደረግነው ነገር ደግሞ በፍጹም አይረሳም። ኢቨን ብንረሳው ራሱ ገለጥ አድርገን ስናየው ኤቭሪቲንግ እናስታውሰዋለን። ከሸመደድ ነው ድጋሚ ካልሸመደድን አይሆንም። ስለዚህ ሽምደዳን ወደ ጎን ትታችሁ መረዳት፣ ሀሳቡን ሁሉንም ነገር መረዳት የሚለው ላይ ማተኮር አለባችሁ። ሲቀጥል ደግሞ ስታጠኑ ምን ማድረግ አለባችሁ? የተለያዩ ፖይንቶችን ማገናኘት መቻል አለባችሁ። ማለትም ልክ 11ኛ ክፍል ላይ ስትገቡ ማለት ነው የ9ኛ ክፍል እና 11ኛ ክፍል ስፔሻሊ እኔ ሶሻል ተማሪ ስለነበርኩ ስለ ሶሻል ልንገራችሁ። የሶሻል አብዛኞቹ ዩኒቶች ከ9ኛ ክፍል ጋር የ11ኛ ክፍል የሚገናኝ ከ12ኛ ክፍል እና የ10ኛ ክፍል እና የ12ኛ ክፍል ደግሞ በቃ ሊትራሊ አንድ አይነት ማለት ትችላላችሁ። በጣም ሀሳቡ እየሰፋ መጣ እንጂ ከዛ ጋር በጣም የሚያያዝ ነው። ስለዚህ ስታጠኑ ሁለቱም ፖይንቶች እያያያዛችሁ ብታጠኑ ለእናንተ በጣም ይጠቅማችኋል። ስለዚህ ምንጊዜም ስታጠኑ ሀሳቦችን እያያያዛችሁ ለማጥናት ሞክሩ። ሶስተኛው ነገር ደግሞ ያልገባችሁን ስታጠኑም ሊሆን ይችላል ስትማሩም ሊሆን ይችላል ያልገባችሁ ነገር አስተማሪዎቻችሁን መጠየቅ፣ ጓደኞቻችሁን መጠየቅ፣ ከነሱ ጋር ዲስከስ ማድረግ በፍጹም እንደተራ ነገር እንዳታዩት። ምንም ነገር ባይገባችሁ ጠይቃችሁ እና አውቃችሁት ነው ማለፍ ያለባችሁ ማለት ነው። ሌላኛው ነገር ደግሞ ባላንሲንግ ዩር ላይፍ። ባላንሲንግ በቃ ኤቭሪዌር አለ። ሃይ ስኩል ላይ ካነሳን ባላንሲንግ አለ። ከሃይ ስኩል ወጥተን ዩኒቨርሲቲ ብንሄድም ባላንሲንግ በቃ የትም ቦታ ብንሄድ የሚያስፈልገን ዋነኛ ነገር ነው ባላንሲንግ የምንለው ነገር ማለት ነው። ስለዚህ ባላንሲንግ እንዴት ነው 11 እና 12ኛ ክፍል ወይም 11ኛ ክፍል ላይ እንዴት ነው ባላንሲንግ ካላችሁ አሁን ላይ ሁሉም ቦታ እንደምናውቀው 6 ቀን ነው አይደል የምንማረው ከሰኞ እስከ ዓርብ። ከዛ በኋላ ደግሞ ቅዳሜም ደግሞ ትምህርት ተጨምሯል ለ11ኛ ክፍል እና ለ12ኛ ክፍል ተማሪዎች ማለት ነው። ስለዚህ ምንድነው ማድረግ ያለብን? በእነዚህ 6 ቀናቶች ውስጥ መቼ ማጥናት አለብን፣ መቼ መጫወት አለብን፣ መቼ መዝናናት አለብን የሚሉትን ነገሮች እንወስናቸው። ከነዚህ ከ6 ቀናቶች ውስጥ ማክሲመም 4 ቀን ሚኒመም ደግሞ 3 ቀን ለትምህርታችን ነው ጊዜ መስጠት ያለብን። ምክንያቱም ከፊት ለፊት ምን አለ? ኢንትራንስ ኤግዛም አለ። ስለዚህ እነዚህ 3 ቀናቶች በስነ ስርዓት ለትምህርታችን አድርገን ያልገባንን እያጠናን የገባንን እየከለስን ብናሳልፈው ቀሪ 3 ቀን ደግሞ ከጓደኞቻችን እያወራን እየተጫወትን የተለያዩ ግቢ ውስጥ ያሉ ጌሞች ሊሆን ይችላሉ፣ እግር ኳስ ሊሆን ይችላል፣ ቮሊቦል፣ የፈለጋችሁት ነገር የተጫወታችሁ ብታሳልፉ ውጤታማ ነው የምትሆኑት። ግን እነዛን 3 ቀናቶች ላይ ታትራችሁ ምን ማድረግ አለባችሁ? ማጥናት አለባችሁ ማለት ነው። ሌላኛው ደግሞ የዴይሊ ሩቲናችን ከትምህርት ጋር የተያያዘ ምን መምሰል አለበት የሚለውን እኔ በቀን ውስጥ ከ30 ደቂቃ እስከ 2 ሰዓት ድረስ ካጠናችሁ በጣም በቂ ነው። አንዳንዴ ሙዳችሁ ላይ ሆን ይችላል አይደለ? ሙዳችሁ ያልሆነ ቀን ከ15 እስከ 30 ደቂቃ ብታጠኑ በጣም አሪፍ ነው። ሙዳችሁ የሆነ ቀን እስከ 2 ሰዓት ብታጠኑ ግን ሁሌ በሙዳችሁ ተመሩ ያልኩኝ አይደለም። አንዳንዴ ሰው ነንና ይሰለቸናል ሁሉም ነገር። የዛ ሰዓት 15 ደቂቃ 20 ደቂቃ ብታጠኑ በጣም በቂ ነው። ዝም ብላችሁ ደብተሩ መግለጥ በራሱ የራሱ የሆነ አድቫንቴጅ ስላለው ማለት ነው። ስለዚህ 11ኛ ክፍልን አሁን ባልኳችሁ መንገድ ካሳለፋችሁ ለ12ኛ ክፍል ለኢንትራንስ ኤግዛም ጥናት በጣም መንገድ ጠርጋችሁ ነው የምትሄዱት። ምክንያቱም 11ኛ ክፍልን ስታጠኑ 9ኛ ክፍልንም አብራችሁ ስለከለሳችሁ ማለት ነው። አሁን ወደ 12ኛ ክፍል ተማሪዎች እንግባ። እንኳን ደህና መጣችሁ። እንግዲህ 12ኛ ክፍል ላይ ምን አለ? ኢንትራንስ ኤግዛም በጣም ከባዱ ልባችሁን ጭንቅ የሚያደርገው ጊዜ ማለት ይሄ ነው። እኔ ልክ እንደዚህ እንዳልኳችሁ ጭንቅ ቀርቦኝ ያሳለፈኝ ነገር ስለሆነ ነው። እንደምታዩት ኢቨን እስከ መክሳት ደረጃ ያደረሰኝ ነገር ነው። 12ኛ ክፍል ስትገቡ ልትከሱ፣ ልትጠቁሩ፣ ልትጠፉ ትችላላችሁ። በጣም ኖርማል የሆነ ነገር ነው። ግን ደግሞ እንደዚህ ስላችሁ ክሱ ጥቀሩ ያልኩኝ አይደለም። ራሳችሁን ለመንከባከብ በጣም ሞክሩ እና ላለመጨናነቅ ሞክሩ በቻላችሁ ታቅም። ግን አለመጨናነቅ በጣም ከባድ ነገር ነው 12ኛ ክፍል ላይ። ለማንኛውም 12ኛ ክፍል ለመግባት እግዚአብሔር ይመስገን 1 ወር ይቀራችኋል። ይሄንን 1 ወር ደግሞ በደንብ ከተጠቀማችሁበት 12ኛ ክፍል ለእናንተ ቀላል ነው የሚሆን። 1 ወሩን እንዴት ልጠቀምበት ካላችሁ ደግሞ በማጥናትና በመሸምደድ አይደለም። ጀስት 9 10 11 የተማራችሁትን ነገር በመከለስ የ12ኛ ክፍል ትምህርቱ 12ኛ ክፍል ስትገቡ ይደርሳል። የትም አይሄድባችሁም። ግን 9 10 11 የተማራችሁትን እየተመለሳችሁ ወደ ኋላ ዝም ብላችሁ ምን ነበር ይሄ ነገር የሚለውን ማስታወስ እያስታወሳችሁ እለፉት። ከዛ በኋላ ደግሞ ዲፕ ጥናት ወደሚባለው ደግሞ ትገባላችሁ። ግን ይሄንን 1 ወር ዲፕ ጥናት ሳይሆን በደንብ የተማራችሁትን ነገር ይሄ ምንድነው፣ ይሄ ምን ነበር እያላችሁ ሁሉንም ነገር ለማስታወስ ሞክሩ ማለት ነው። ከዛ በኋላ ይሄን ሁሉ ከጨረስን በኋላ ወደ ዲፕ ጥናት እንገባለን ማለት ነው። 1 ወሩን በዚህ መልኩ ካሳለፋችሁ ልክ 12ኛ ክፍል ስትገቡ ምን ማድረግ አለባችሁ? አንደኛው ነገር በየቀኑ ትምህርት ቤት ሄዶ መማር በእውነት ይጠቅማችኋል። ትምህርት ቤት ውስጥ አንድ ነገር ካለፋችሁ ብዙ ነገሮች ይመሰቃቀላሉ። ስፔሻሊ ደግሞ ጎበዝ ተማሪዎች ከሆናችሁ ይሄን ነገር በደንብ ታውቁታላችሁ። ስለዚህ በየቀኑ ትምህርት ቤት እየሄዳችሁ የየቀን ክላሳችሁን በስነ ስርዓት መከታተል። ከዛ ባለፈስ በየቀኑ ማጥናት። ለ12ኛ ክፍል ተማሪ በጣም የሚያስፈልገው ነገር በየቀኑ ማጥናት። ሚኒመም ከ2 ሰዓት እስከ 4 ሰዓት ማጥናት አለበት። ከቻለ ግን በቀን ውስጥ ለ6 ሰዓታት ቢያጠና በጣም ያሰው ውጤታማ ይሆናል። እመኑኝ። ከሌሊት 9 ሰዓት ተነስቶ እስከ ጠዋት 12 ሰዓት ድረስ ቢያጠና 12 ሰዓት ልብሱን ቀያይሮ ትምህርት ቤት ደርሶ ትምህርት ቤት ውስጥ ተምሮ ውሎ ሲመጣ 6 ሰዓት ቤቱ ይገባል፣ 10 ሰዓት 11 ሰዓት ይገባል። ከዛ በኋላ ማታም እስከ 3 ሰዓት ባለው ውስጥ ለ3 ሰዓታት ቢያጠና ያሰው በጣም ውጤታማ ይሆናል። ከ3 ሰዓት እስከ 9 ሰዓት ደግሞ አሪፍ እንቅልፍ ቢተኛ ሁሉ ነገር ተሳካ ማለት አይደለም። ስለዚህ ስታጠኑ
እንዳልኳችሁ ነው። ችክ ብሎ ማጥናት አይደለም። የምታጠኑትን ነገር ቀለል አድርጋችሁ መረዳት፣ መሸምደድ ሳይሆን መረዳት። ሌላኛው ነገር ደግሞ 12ኛ ክፍሎች በጣም ልትጠነቀቁበት የሚገባ ነገር ምንድነው? ሶሻል ሚዲያ እና የትኛውም አይነት ዲስትራክሽን። ከየትኛውም አይነት ዲስትራክሽን እራሳችሁ ማራቅ አለባችሁ። በጣም ማራቅ አለባችሁ። ስፔሻሊ ሶሻል ሚዲያ ልታጠኑ ተነስታችሁ በፍጹም ስልካችሁን አትነካኩ። እመኑኝ አትነካኩ። የትም የ1 ዓመት ሶሻል ሚዲያ ቢቀርባችሁ ምንም ኖርማል ነው ማለት አትዩ ያልኩ አይደለም፣ ግን ደግሞ የምታዩበትን ሰዓት ወስኑለት። በቀን ውስጥ ከ30 ደቂቃ እስከ 1 ሰዓት፣ በጣም አብዝተን 1 ሰዓት፣ በጣም አሳንሰን ነው ደግሞ 10 ደቂቃ 20 ደቂቃ ካያችሁ በጣም በቂ ነው። እራሳችሁ ሪላክስ ለማድረግ አይደለ ሌላ መንገድ ብትጠቀሙ እመክራለሁ፣ ለሪላክሴሽን ማለት ነው። ግን ችግር የለውም። ሀገር እንዴት ዋለች፣ እንዴት አደረች፣ የትምህርት ሁኔታው ምን ላይ ነው ያለው፣ ሰውስ ምን ላይ ነው ያለው የሚለውን ለማየት ግን 30 ደቂቃ ፈቅጄላችኋለሁ። ከዛ በተረፈ ግን ብዙ ጊዜያችሁን ሶሻል ሚዲያ ላይ ባታጠፉ ብዬ እመክራለሁ። በነገራችን ላይ 2 አይነት ተማሪዎች አሉ። አንደኞቹ ብቻቸውን ሲያጠኑ የሚገባቸው፣ ሌሎኞቹ ደግሞ ከጓደኞቻቸው ጋር ተሰብስበው ሲያጠኑ የሚገባቸው። ስለዚህ እናንተ እራሳችሁ መጀመሪያ ለየት አድርጋችሁ አውጡ። ብቻዬን ሳጠና ነው የሚገባኝ ወይስ ከጓደኞቼ ጋር ሰብሰብ ብዬ ሳጠና ነው የሚገባኝ የሚለውን ነገር ለይታችሁ አውጡ። ሳጠናስ ከምን አይነት ጓደኞቼ ጋር ነው ማጠናው የሚለውንም ነገር ለይታችሁ አውጡ። ከዛ በኋላ ለእናንተ በሚገባችሁ መንገድ ማጥራት። ኖት ሲይዝ ነው የሚገባኝ ወይስ ዝም ብዬ ሳነበው ነው የሚገባኝ? እሱ የእናንተ ምርጫ ነው። ከዛ በኋላ በዛ መንገድ ያንን ነገር እየደጋገማችሁ ማጥራት። ብቻችሁን ስታጠኑ የሚገባችሁ ሰዎች ልትኖሩ ትችላላችሁ አይደለ? ግን ብቻችሁን እያጠናችሁም ደግሞ የሆኑ የማይገባችሁ ዩኒቶች ሊኖሩ ይችላሉ። እነዛ ምን ታደርጋላችሁ? ሄዳችሁ ጓደኛችሁን፣ አስተማሪዎቻችሁን መጠየቅ። ለመጠየቅ እንዳትሰንፉ። ያ ሰው ስልችት እስኪለው ድረስ ያልገባችሁን ነገር ሄዳችሁ አስተማሪው ኧረ በቃ ዞር በል እስኪላችሁ ድረስ ጠይቁ። ሚስተር ይሄ ምንድነው? ሚስ ይሄ ምንድነው? ለምን እንደዚህ ሆነ? ለምን በዚህ ወጣ? ለምን በዚህ ገባ? ጠይቁ። ያልገባችሁን ነገር በፍጹም ሳትጠይቁ እንዳታልፉ። ጓደኞቻችሁንም ሆነ አስተማሪዎቹን ጠይቁ። እንግዲህ ልክ እንደዚህ አድርጋችሁ ያለፉ ጥያቄዎችን እየሰራችሁ ያለፈው አመት የ2017 የ2016 15 14 13 ጥያቄዎችን እየሰራችሁ ለማለፍ ሞክሩ። ባልኳችሁ መንገድም ደግሞ ቀለል አድርጋችሁ በጣም ሳታካብዱት ግን ቀለል አድርጋችሁት ግን እየተረዳችሁት እየሸመደዳችሁት ሳይሆን እየተረዳችሁት ጊዜያችሁን አሳልፉ። ከተለያዩ አይነት ዲስትራክሽኖች ራሳችሁን አርቁ። ትምህርታችሁ ላይ ፎከስ አድርጉ። ኢንትራንስ ኤግዛም ይሄን ያክል ማምጣት አለብኝ ብላችሁ ጎላችሁን አስቀምጡ። ከዛ በኋላ በዛ ልክ አጥኑ ማለት ነው። ካስቀመጣችሁት ጎል በላይ 550 ብታስቀምጡ ለ600 እያጠናችሁ ልክ እንደዚህ ጎላችሁን ሴት አድርጋችሁ ማጥራት ጀምሩ። አሁንም ቢሆን አረፈደም። ድፍን 1 ወር አላችሁ። ተዘጋጁ ለማለት እወዳለሁ። ይሄ ቪዲዮ ይጠቅማል ብላችሁ የምታስቡ ከሆነ ላሏችሁ የ11ኛ ክፍል ተማሪዎች፣ ጓደኞች፣ ዘመዶች በሙሉ ሼር አድርጉላቸው። እናንተ ያያችሁትን ነገር ለነሱም አሳያቸው። እናንተም ደግሞ የዘንድሮ 12ኛ ክፍል ተማሪዎች ከነበራችሁ ወይም ደግሞ የአምና 11ኛ ክፍል ተማሪዎች ከነበራችሁ ለሚመጣው 11ኛ ክፍል ይጠቅማል ብላችሁ የምታስቡትን ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ምንም አይነት ጥያቄ ካላችሁ፣ ሀሳብ ካላችሁ፣ አስተያየት ካላችሁ ለኔ ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫናት። ላይክ ማድረግ እንዳትረሱ። ሁላችሁንም ወዳችኋለሁ። ባይ